በቀጣዩ ወር የመላ ኢትዮጵያ ዩኒቨርሲቲዎች ውድድር በጅማ ዩኒቨርሲቲ ይካሄዳሉ። በተመሳሳይ በዓለም ዩኒቨርሲቲዎች ውድድር ላይ የተማሪ ስፖርተኞች ለመሳተፍ መስፈርት አለው፣ ክራይቴሪያ አለው። በተለይ ፐርፎርማንስን በተመለከተ ሚኒማ አለው። ማንም ስለፈለገ ዩኒቨርሲቲ ተማሪ ስለሆነ መሳተፍ አይችልም። ለምንድን ነው በመላ ኢትዮጵያ ዩኒቨርሲቲዎች ውድድር ላይ ሚኒማ የሌለው? ዝቅተኛ የመሳተፍ ክራይቴሪያ ፐርፎርማንስ ክራይቴሪያ የሌለው ለምንድን ነው? ቢኖር ምን ፖዚቲቭ ነገር አለው የሚለው ነገር ላይ ሀሳብ ለመስጠት ነው። የለም አለመኖሩ ጉዳት እንጂ ምንም ጥቅም የለውም ማለት ይቻላል። ሚኒማ ለመኖሩ ከፍተኛ ቁጥር ያለው ተማሪ ይሳተፋል። ለማኔጅመንት በጣም አስቸጋሪ ይሆናል። የውድድሩን ጥራት፣ ምግቡን፣ ትራንስፖርቱን፣ ውድድሩን በአጠቃላይ ማኔጅመንት ላይ ያለው ጫና በጣም ከፍተኛ ነው። ሚኒማ ቢኖረው ግን ፈርጀ ብዙ ጥቅሞች አሉት። አንደኛ የውድድሩ ጥራት ይጨምራል። ስለዚህ ስፖንሰሮች ይኖራሉ፣ ገቢ የሚገኝበት እድሉ ይፈጠራል። ውድድሮች በጣም ሳቢ ስለሚሆኑ ተመልካች ይዝናናል፣ በጣም ይደሰታል። ሁለተኛ የስፖርተኛ የሆኑ ተማሪዎች ይበረታታሉ። ሌሎችም እነሱን አይተው ፐርፎርማንስ ወደ ማሳደግ መሳተፍ የፈለጉ ሰዎች ሁሉ ፐርፎርማንስ ላይ ፎከስ አድርገው እንዲሰሩ፣ አቅማቸውን እንዲያሳድጉ እድል ይፈጥርላቸዋል፣ ያበረታታል። ፐርፎርማንስ ላይ የተለየ ትኩረት ሲሰጥ እያንዳንዱ ስፖርተኛ ፐርፎርማንሱን እንዲያሳድግ፣ ምናልባትም ታለንቱ ኖሮት ሀገርን እንዲወክል እድል ይፈጥርለታል። ሶስተኛ ዩኒቨርሲቲዎች በጀት በሚሊዮን ነው የሚያስፈልጋቸው። ከ10 ሚሊዮን በላይ ያስፈልጋቸዋል እያንዳንዱ ዩኒቨርሲቲዎች ለመሳተፍ። ስለዚህ አቅም የሌላቸውን ልጆች ይዘው ሲሄዱ በጀት ላይ አጠቃቀም ላይ ያለው ነገር በጣም ጫና ይፈጥራል። ስለዚህ የተሻለ በጀት አጠቃቀም እንዲኖር ክራይቴሪያ መኖሩ እጅግ በጣም ከፍተኛ አስተዋጽኦ አለው። ለሚያዘጋጀው አካልም ለሚወዳደሩ ዩኒቨርሲቲዎችም በጀት ላይ ያለው ነገር በጣም መልካም እንዲሆን ያደርገዋል። በዚህም ብናየው ክራይቴሪያ መኖሩ ዓለም የሚከተለው ጥቅሙ በጣም ከፍተኛ የሆነ ጉዳት ግን የሌለው ነገር ስለሆነ መሻሻል እንዲኖር፣ እድገት እንዲኖር፣ ፈርጀ ብዙ ቫሊዎች እንዲኖሩት፣ ሚዲያዎች ከቨር እንዲሰጡት፣ ልጆች ወደ ትላልቅ ቲሞች እንዲገቡ፣ ታለንት እንዳላቸው እንዲያውቁ እድል ሁሉ የሚያገኙበት አጋጣሚ ስለሆነ ክራይቴሪያ መከተሉ እጅግ በጣም አስፈላጊ ስለሆነ አዘጋጁ አካል ፐርፎርማንስ ክራይቴሪያ መኖር መቻል አለበት የሚል ነገር ለመናገር ነው። አመሰግናለሁ።